በጌታ ይሄንን መልእክት እንድትሰሙት በጣም ፈልጋለሁ። መልእክቱን ከሰማችሁ በኋላ ፋይናሊ ጀጅ እንድታደርጉ ፈልጋለሁ። የአቤል ዮናታን መልእክት የአቤል አቡና መልእክትና የምንወደው አገልጋይ የዮናታን አክሊሉ መልእክቶች አሉ። አቤል አቡና በጣም በጭፍን በጥላቻ ምክንያታዊ ሳይሆን የሚናገራቸው ንግግሮች እንሰማለን። እኔ ባለፈው ስለ አቤል አቡና ሌላ ቪዲዮ ስለሰራው ድጋሚ እዚህ ጋር ማውራት አልፈልግም። ልጆቹን ለማሳደግ ለመኖር ሲል ምንድነው ዲሳይድ አድርጎ ወስኖ የሚኖረው ፍጹም የጨለማ ህይወት እንደሆነ ነው ማስበውና ጥላቻ የተሞላበት በእግዚአብሔር ዘንድ የተወደዱ የተመረጡ አገልጋዮችን የማሳደድ ስም የማጥፋት ምንድነው ሰጥቶ የማሳጣት ነገር በስፋት እየሰራ ነው ያለው። ሊተራሊ ፋይናሊ ልጆቹን ለማሳደግ ነው። ቢኮዝ አውርቻለሁ፣ ድጋሚ አላወራም። አልተማረም፣ የሚሰራው ስራ የለውም። በመጀመሪያ ህይወቱ ሐሽሽና ጫት በመሸጥ ነው የሚተዳደረው። አሁን ዮናታን አክሊሉ ጋር ተጸልዮለት ዳግም ከዳነ በኋላ መተዳደሪያ ያለው። ስለዚህ መተዳደሪያው የወንጌል ሰዎችን የእግዚአብሔር ሰዎችን ስም በማጥፋት በማሳደድ ስለነሱ ክፉ በማውራት የሰዎችን ትኩረት በመሳብ እንግዲህ ትዳሩን እየመራ ነው፣ ልጆቹን እያስተማረ ልጆቹን እያኖረ ነው ማለት ነው። ከዚህ በላይ ፍጹም ምክንያታዊ ጥላቻ የተሞላበት አሮን ነው ህሊና የሌለው ሰው አለ ብዬ በምድር ላይ አላምንም። አቤል አቡና ክርስቲያን አይደለም። ክርስቲያናዊ መልክም ማንነትም የሌለው ፍጹም የጨለማውን ፕሮግራም ረን የሚያደርግ ሰው ነውና ነገር እንዳላረዘም አቤል አቡና የሚናገረውን እንሰማለን። ፋይናሊ ደግሞ ዮናታን አክሊሉን እንሰማለን። አቤል አቡናን እንሰማለን። መጨረሻ ላይ ዮናታን አክሊሉ አስደናቂ መልስ ይሰጠዋል። እሱን እንሰማለን። እንደ እግዚአብሔር ሰው ጀጅ እንድታደርጉ እንድትፈርዱ እንድታዩ ፈልጋለሁ። ቢኮዝ ሁለት ነገሮችን ቴብል ላይ ያስቀምጠን which is right which is wrong እንደ እግዚአብሔር ሰው ማለት ያንን ነገር እንድናየው ፈልጋለሁ። ፕሊዝ ይሄንን ቪዲዮ በደንብ ይዩት ብዬላለሁ። ሁላችንም ይሄንን ተላላኪ ሰምተን እንመለስ። አንድ የተናገረው ሐሳብ አለ። ዮኒንና ትዜን አንስቶ ፌመስ ለመሆን ነው እንጀራ ለመብላት ነው ምናምን የሚል ሐሳብ አንስቷል። አንተን ምን እንበልህ? እለት ተለት ሚዲያ ላይ ወጥተህ ሰውን እየተሳደብክ የወንጌል አማኝን ሙልጭ እያደረክ እንጀራህን የምትበላበት እንጀራህን የምትጋግርበት ሚዲያ ያንተ ነው፣ ህዝብ ሁሉ የሚያውቀው። ንግስት ንብ ስትነካ የቀሩት ንቦች ንግስታቸው ናትና ለሷ ብለው እሾሃቸውን አርዝመው ለመናደፍና ለመዋጋት መውጣታቸው የተረጋገጠ ነው። የጌቶችህን ልብ እንዳገኘሁት ትክክለኛው ፖይንት መልእክቴ ትክክለኛው አድራሻ እንደደረሰ ማቀው እንዳንተ አይነት ቬሎ ጎታች ዣንጥላ ዘርጊ ሻንጣ ጎታች የሆነ ሰው መጥቶ መልስ ሲሰጠኝ ነው። እኔ ግን ዋና ቁም ነገር አንተ አይደለም። አንተ ሎሌን አደግዳጊ ነህ ብቻ አላቅ። ዋናው አላማዬ ሁለት ፖድካስት ብለው ሰውን ለማጠልጠልና ሰውን ለማዋረድ ለማፌዝ የሰውን ቤተ እምነት ለማናናቅ ወንጌል በሚል መጠቅለያ ውስጥ ተደብቀው ሲያሴሩ የነበሩ ሁለት ሐሜተኞችን በተመለከተ ነው ቪዲዮ የሰራው። የዩቲዩብ ተዳዳሪዎች እንደሆኑ ሁላችንም እናውቃለን። ዮናታን ብትል መልካም ወጣት ክረምት ላይ የሚዘጋጀው ፕሮግራም ላይ የልጆችን እንባ በስሜታዊነት የሚናገሩትን የግል ታሪክና ሚስጥራቸውን ዩቲዩብ ላይ ያለ ጥንቃቄ ቀርቶ በመሸጥ ገንዘብ የሚያተርፍ ዩቲዩበር አትራፊ ሲሆን ስብከቱን ብትል ሌላውን ምስክርነት ብትል ለዩቲዩብ ገበያ የሚያውል ሲሆን ታው ሳሙኤል አንተ ቬሎ የምትጎትትለትም ግለሰብ ያው ነው። ገድላትን የኦርቶዶክስን ነገር ገበያ ላይ አውጥቶ በመሸጥ እዚህ ፕሮቴስታንት ቤተ እምነት ሆኖ ልክልካቸው ነገረልን ለሚሉ በጥላቻ ልባቸው ላበጡ ሃይማኖተኛ ሰዎች መልእክት እያስተላለፈ ስለ ታቦት ስለ ገድል ስለምን እያወራ ብላ ስቲከር ስጦታ ስጡኝ እንደዚህ ያድርጉልኝ የሚል ዜሉን ምንም ቁጥሩን ለጥፎ ገንዘብ የሚለቃቀም የዩቲዩብ ጡረተኛ ነው። እኔ ልብህ የአስተሳሰብህ የቃላትህና የድርጊት መነሻ ልብህ ርኩስ ሆኖ እጅግ ላይ ያለው ቅዱስ ሊሆን አይችልም። ሰው በምንም ተአምር በልቡ ገዳይ ሆኖ በእጁ አዳይ ሊሆን አይችልም። ሰው በምንም ተአምር በልቡ ነጣቂ ሆኖ በእጁ ሰጪ ሊሆን አይችልም። ሰው በምንም ተአምር በልቡ ነፍሰ ገዳይ ሆኖ በእጁ አዳይ ሊሆን አይችልም። መጽሐፍ ሲናገር